አቶሚክ ሀቢት በጄምስ ክሊክ የተጻፈ በጣም ድንቅ መጽሐፍ ሲሆን ይህ መጽሐፍ በውስጡ ስለ ልማድ እናም ደግሞ ሌሎች ተጨማሪ ነገሮችን ይዞ ቀርቧል። እናም በዚህ ቪዲዮ ሁለት ነገሮችን ይነግራችኋል። አንደኛው ይህ መጽሐፍ ማንበብ ለፈለጋችሁ ሰዎች ጥሩ የሆነ ኦቨርቪው ይሰጣችኋል። ምናልባትም ደግሞ ይህ መጽሐፍ አንብባችሁ ለማስታወስ ሊሆን ይችላል። ምናልባትም ደግሞ ጊዜ ለሌላችሁ ሰዎች ጥሩ ጭብጥ በዚህ ቪዲዮ የሚገልጽላችሁ ይሆናል ማለት ነው። ስለዚህ ጊዜ ሳናባክን ቀጥታ ወደ ቪዲዮ እንግባ። በዚህ መጽሐፍ ላይ የመጀመሪያው እንኳን ባይሆን ዋናው የመጀመሪያው ነገር ስለ አይዴንቲቲ ወይም ደግሞ ስለ ማንነት ነው እና ይህን ያልተረዳ ሰው ምን ያህል ብዙ ነገር እንደሚያጣ ልነግራችሁ አልችልም። ምክንያቱም ዝኖት ጀስት አይዴንቲቲ ማለት ማንነት ነው ማለት አለ። በጣም ጥልቅ ነገር ነው። ምክንያቱም አይዴንቲቲያችን ልማዳችን ዲተርማይን የሚያደርግ ነው። አንድ ሰው የሚያደርጋቸው ነገሮች በማንነቱ ላይ ተነሳስቶ የሚያደርጋቸው ነገሮች ናቸው። እናም ከምነግራችሁ በላይ አንድን መጥፎ አይዴንቲቲ እና ማንነት ደግሞ እንደማፍረስ ከባድ ነገር የለም። ለዚህ ነው ጸሐፊው የተወሰኑ ነገሮችን የተጻፈው ወይም ደግሞ የተወሰኑ መንገዶችን የገለጸው። እነዚህን ለማወቅ ፈልጋችሁ በእርግጥ ማንበብ አለባችሁ። ግን አይዴንቲቲያችሁ ወይም ማንነታችሁ ሞስት ኦፍ ዘ ታይም የምታስቡትን በምታደርጉበት ሰዓት፣ በምትደጋግሙበት ሰዓት የእናንተ የሀቢትና የልማድ ክፍል ሲሆን ነው አይዴንቲቲ የሚፈጠረው። በተመሳሳይ መንገድ ደግሞ ልማዳችሁ ደግሞ አይዴንቲቲን ክሬት የሚያደርግበት መንገድ አለ። እናም የመጀመሪያው ነው። በሁለተኛ ላይ ደግሞ ያለው ስለ ጎልና ስለ ሲስተም ነው እና ይሄ በጣም ፉሊሽ የሆነ በጣም ቀላል የሆነ ሀሳብ ቢሆንም ነገር ግን ብዙ ሰዎች አያውቁትም እናም በጣም ይጎዳሉ። ምክንያቱም ስንቶቻችሁ ናችሁ እስቲ ዓላማ የምትጽፉት ወይም ደግሞ ዓላማ አለኝ ወይም ደግሞ እንደዚህ ማድረግ ፈልጋለሁ በዚህ ዓመት እንደዚህ ማድረግ ፈልጋለሁ የምትሉት? በእርግጠኝነት ብዙዎቻችሁ ናችሁ። እናም ችግሩ ምንድነው? ከነዚህ ከምታወጧቸው እቅዶች ውስጥ የምታሳኳቸው ፊው ናቸው ወይም ደግሞ ኦልሞስት አታሳኳቸው። ለዚህ ምክንያት ደግሞ የተገለጸው ጎላችሁ ወይም ደግሞ ዓላማችሁ የት እንደምትደርሱ እንጂ የሚነግራችሁ እንዴት እዛ ጋር እንደምትደርሱ አይነግራችሁ። የት እንደምትደርስ ማወቅ ብቻ በቂ አይደለም ነው። ካላችሁበት ከተማ ካላችሁበት ቦታ ወደ ማንኛውም ሀገር ሊሆን ይችላል ሊሂድ ብትሉ እና ተውት እንትኑ አክቹዋሊ የፕሌኑና ነገር ተውትና እንደዚህ ነገሮች ባይኖሩ እንዴት እዛ ጋር መድረስ እንዳለባችሁ ማወቅ አለባችሁ። ማፕ ያስፈልጋችኋል ወዘታር። ህይወትን ላይም ደግሞ ተመሳሳይ መንገድ ነው። ዓላማ ብቻ በቂ አይደለም። እዛ ጋር እንዴት እንደምትደርሱ ሀው የምትሏን ነገር መመለስ መቻል አለባችሁ የሚለው እና ጎልሌ በጣም የቀራችሁ ሰዎች አይናችሁ መግለጥ አለባችሁ ሲሪየስሊ ማለት ነው። በሶስተኛ ላይ ደግሞ ያስቀምጠው ስለ ስሞል ኢምፕሩቭመንት ነው። መጽሐፉ ራሱ የሚለው አቶሚክ ሀቢት ነው አይደል? አቶሚክ ማለት አተም ትንሽ። ስለዚህ ትናንሽ ልማዶች ምን ያህል እንደሚለውጡ ይናገራል። አክቹዋሊ በሱ ኮንቴክስት ከወሰድነው ስሞል ኢምፕሩቭመንት ብሎ የወሰድነው ነገር ምንድነው? ልማዳችሁ ላይ ህይወታችሁ ላይ ትንሽዬ ለውጥ ብታደርጉ 1% በቀን የሆነ ነገር ኢምፕሩቭ ብታደርጉ በአመቱ እስከ 33% ድረስ ማድረግ እንደምትችሉ ነው። እያንዳንዱ ተግባራችሁ ላይ ትንሽ ኢምፕሩቭ ማድረግ በየቀኑ 1% አይደል? ይህ ነገር ሲደጋገም ህይወታችሁንና ልማዳችሁን ኢሊቬት ያደርጋሉ የሚለው እና ሲሪየስሊ ቢግ ቶፒክ ነው። ቢነሳበትና ቢሰፋ ብዙ ደቂቃ የሚወስድ ነገር ነው። ስለዚህ እዛ ጋር ብዙ ሳንገባ ወደ ዋናው ሀሳብ እንገባለን ማለት ነው። ዋናው ሀሳብ ደግሞ ምንድነው? ዘ ፎር ቢሄቪራል ቼንጅ ኦፍ ሎስ ነው እና እነዚህ ነገሮች ናቸው ልማዳችሁን የሚፈጥሩ ማለት ነው። ይህን ስላችሁ ግን ማለት ነው ብዙ ሰዎች ይህን ሲያረዱ ቀርተው እነዚህ እያንዳንዱ ህጎችና ሎዎች ራሳቸውን ላይ እንደ ተቃራኒ ይወጋቸዋል። ይህ ለምን እንደሚል ይገባቸዋል። ነገር ግን መጀመሪያ እነዚህ አራት ነገሮች እንደሆኑ ልንገራችሁ። በመጀመሪያ ያለው ኪው ነው ወይም ደግሞ ትሪገር ልለው ፈልጋለሁ። አንድ ኤግዛምፕል ልስጣችሁ ለእናንተ ግልጽ የሆነች ኤግዛምፕል። አንድ ማጨስ ማቆም የሚፈልግ ሰው በዚህ ጉዞ ላይ ያለ በዚህ ጥረት ላይ ያለ እሱን ሊያስቸግሩ የሚችለው ነገር 5 ነገሮች ናቸው። 5ቱ አክቹዋሊ በዋናነት 3 ሊሆን ይችላል። እነዚህ ህዋሳቶቹ ናቸው፣ የስሜት ህዋሶቹ ናቸው። ምናልባት የሲጋራውን ፓኬት ያያል፣ ምናልባት ሲጋራ ወድቆ ያያል፣ ምናልባት ሽታ ይሸተዋል። እናም ኢቨን አናዘር ነገሮች ሊሆን ይችላሉ። እነዚህን በሚመለከትበት ሰዓት
ትሪገር ይደረጋል። በአንዴ ለዛ ነገር ፍላጎት ይመጣል፣ ይወሰወሳል ማለት ነው። እና ይህ ላልተረዳ ሰው ማለት ነው ኢዝ ቬሪ ሃርድ። መጥፎ ልማዶችን ለማስወገድ በጣም ከባድ ነው። እና ለዛም ነው ይሄን ሀሳብ መረዳት አለባችሁ። በሁለተኛ ላይ ደግሞ ያለው ክሬቪንግ ነው። ክሬቪንግ ኤግዛክትሊ ዴፊኒሽኑን ከወሰድነው ለአንድ ነገር ያላችሁ ፍላጎት ነው አይደል? እናም ይህን የገለጸበት መንገድ ምንድን ነው? ይሄ ነገሮች የሚነሱት ለአንድ ልማድ፣ በተለይ ደግሞ ብዙ ጊዜ ለመጥፎ ልማዶች ፍላጎት ያለን ለሚሰጡን ዶፓሚን ነው ይላል። አንድ ነገር በምታደርጉበት ጊዜ ምን ይኖረዋል? ዶፓሚን ይኖረዋል። እና ይህ ነገር ደግሞ የሚገነባው እንዴት ነው? አንድ ተግባር አደረጋችሁ ሪዋርድ ይኖረዋል አይደል? እና ዛት ታይም ያቺ ሰርኪዩት አክቲቬት ትደረጋለች። ኔክስት ታይም ያን ነገር በምትመለከቱበት ሰዓት መጀመሪያ ኪዩ አለ እንዳልኳችሁ፣ ትሪገር ትደረጋላችሁ። ከዛም ክሬቪንጉ ይመጣል፣ ወይም ደግሞ ለዛ ነገር ያላችሁ ፍላጎት ወይም ደግሞ ዲዛይር ይመጣል ማለት ነው። ዶፓሚን እናስፈው ካለን እንደ አንቲሲፔሽን ይወሰዳል። ብዙ ጊዜ አንድን ተግባር ከማድረጋችሁ በፊት ያለችው ሞመንት እንደውም በጣም ደስ ትላለች ከማድረጉ ይልቅ ማለት ነው። እና ዛት ዘ ፖይንት ክሬቪንግ በዚህ መልኩ እንዴት ይህን ነገር መጠቀም እንደምችሉ በጥልቀት አልገባም፣ ግን ዋና ጭብጡ እነግራችኋለሁ ወደ መጨረሻ አካባቢ። በሶስተኛ ላይ ደግሞ ያለው ሩቲን ነው። ሩቲን ደግሞ ተግባሩን በራሱ ነው። ተግባሩ ደግሞ እንዴት መሰላችሁ? ብዙ መጥፎ ልማዶች በጣም ቀላል ናቸው ለማድረግ። ስልክ ከፍቶ እንደመመልከት ስኮል እንደማድረግ የዓለማችን ቀላሉ ነገር የለም በዚህ ሰዓት ላይ። ሁሉም ሰው አለው። ኢንተርኔት ያለበት ዘመን ላይ ነን። ካፌ ሄዳችሁ ብትመለከቱ፣ የትም ብትዞሩ ኦልሞስት ኢንተርኔት የሞላበት ቦታ ላይ ያለ ነው። በተለይ ደግሞ ወደ ከተማ አካባቢ ማለት ነው። እና ይህን ኤግዛምፕል ሰጧችሁ እንጂ ብዙ መጥፎ ልማዶች ለማግኘት በጣም ቀላል ናቸው፣ እጃችን ላይ ነው ያሉት። እና ከምታስቡት በላይ አእምሯችሁን ደግሞ የሚሰራበት መንገድ እንደዛ ነው። ከባድ ነገር ማድረግ አይፈልግም። ስለዚህ ወደ መጥፎ ልማዶች የምናዘንብለውም ለዛ ነው። ይህን ነገር ልትረዱ ካልቻላችሁ፣ እንዴት ይህን መንገዱን ልቀይሩ ካልቻላችሁ ኢትስ ቢ ሃርድ፣ ከባድ ነው የሚሆነው። መረዳት መቻል አለባችሁ። በአራተኛ ላይ ደግሞ ያለው ሪዋርዱ ነው። እነዚህ ከጀርባ የነገርኳችሁ ሶስት ነገሮች የሚያደርጉት ምንድን ነው? ሀቢት ኢስታብሊሽ እንዲሆን ያደርጋል። ያ ኦፍኮርስ መጥፎ ሊሆን ይችላል፣ ጥሩ ሊሆን ይችላል። ሪዋርድ ደግሞ እንደሚያደርገው ያ ኢስታብሊሽ የተደረገ ነገር ድጋሚ እንዲያፈርስና እንዲቀጥል የሚያደርገው ነገር ነው። አንድ ነገር ስታደርጉ ሪዋርድ አለ። አሁንም ነገራቸዋለሁ። መጥፎ ልማዶች ደግሞ ሪዋርዳቸው በጣም ቀላል ሆኗል። እዛው በዛው ነው ሪዋርዳቸው፣ እዛው በዛው። አንድ ሰው አሁንም እዚህ ኤግዛምፕል ይመለሰው ሲጋራ ቢያጨስ እዛው ላይ ነው የሚሰማው ስሜት አይደል? የነበረው ስትረስ እዛው ሲቀንስ ነው የሚሰማው። ኦር አይ ኩድ ጊቭ አናዘር ኤግዛምፕል፣ አንድ ሰው ስልኩን ስክሮል ቢያደርግ ኢንስታንትሊ የሚሰማው ስሜት አለ። የነበሩን ጭንቀት ይረሳዋል። ኤንዘይና ኦፍኮርስ ታይሙን ማሳለፍ ይችላል። በዛ መንገድ ኢዝ ቬሪ ኢዚ ሪዋርድ ለማግኘት በጣም ቀለዋል ነገሮች። እና እነዚህ ነገሮች ኢቨን ሳይንስ ራሱ ምን ብሎታል? ሱፐር ኖርማል ስቲሙለስ ብሎታል። እነዚህም ስቲሙለሶች ከሚገባው በላይ ናቸው። አንድን አክቲቪቲ አርጋችሁ የምታገኙት ሪዋርድ አለ ወይ ሱፐር ኖርማል በሆነ መንገድ፣ ኖርማል ባልሆነ መንገድ በምታገኙበት ጊዜ ሱፐር ኖርማል ስቲሙለስ ይለዋል ማለት ነው። እናም አሁን ተመልሰን ድጋሚ ወደ አንደኛው እንዴት ይህን ነገር አክቲቬት እንደምታደርጉ ልንገራችሁ። ኪው 5 ሴንሶቻችሁን አክቲቬት የሚያደርግ ነገር ነው። ይህ ማለት ህዋሶቻችሁ የምትመለከቱት ነገር፣ የምታሹት ነገር፣ የምዳሱት ነገር አንድ ነገር ለማድረግ ምክንያታችሁ ሊሆን ይችላል ብዙ ጊዜ። እና ለዚህ ነው ኢንቫይሮንመንታችሁን መመልከት ያለባችሁ። ቆም ብላችሁ ዙሪያችሁን ተመልከቱ። ክፍላችሁ ውስጥ ምንድን ነው ያለው? እናንተን ወደ መጥፎ ልማድ የሚከፋፉ ነገሮች ምንድን ናቸው? በዙሪያችሁ ነገሮች፣ እነዚህ ነገሮች ሪሙቭ አድርጉ። እናም ደግሞ አክቲቬት ማድረጋችሁ የምትፈልጓቸው ልማዶች፣ በህይወታችሁ አድ ማድረግ የምትፈልጓቸው ነገሮች ደግሞ በዙሪያችሁ አድርጉ። ኢንቫይሮንመንታችሁን በጥሩ ነገር በገባችሁ ቁጥር የተሻለ ውጤት ይኖራል። ዩር ኢንቫይሮንመንት ዊል ዲክቴት ዩር ላይፍ፣ ዩር ሃቢት። ስለዚህ በሁለተኛ ላይ ደግሞ ክሬቪንግ ነው። ክሬቪንግ ደግሞ ለአንድ ነገር ያላችሁ ዲዛይር ከሆነ፣ ለአንድ ነገር ፍላጎት እንደኖራችሁ ከፈለጋችሁ ዘ ሲምፕለስት ቲንግ
ያ ነገር እንዲያስጠላ ማድረግ ነው። ሲምፕል። ያ ነገር በጣም እንደሚያስጠላ ለአእምሯችሁ ማሳመን ነው። ይህን የምታደርጉት ስለምታደርጓቸው መጥፎ ልማዶች መጥፎ የሆነ ኦፒኒየን በውስጣችሁ ይኖራችሁ። ይህንን ነገርም ደግሞ ጥሉት። ይሄ ነገር ጥቅም እንደሌለው ሲረዳ አእምሯችሁ ከዚህ ነገር ጋር መታገል አይፈልግም። እናም በተቃራኒ መንገድ ደግሞ ጥሩ ልማዶችን ካልቲቬት ማድረግ ከፈልጋችሁ ማድረግ የምትችሉ ነገር ቢኖር የምታደርጓቸው ልማዶችን ጥሩ ሳይት ተመልከቱ። ስለዛ ነገር ውጤት ተመልከቱ። አንድ ነገር ማድረግ የሚከብዳችሁ ዴፊኒትሊ ስራው ስለሚደብር ነው። አንድ ሰዓት 2 ሰዓት ተቀምጦ አንድ ነገር ማድረግ ይደብራል። ሀቢቶችን ማከናወን ይደብራል። ደስ አይልም። ኢዝ ቬሪ ቦሪንግ። ስለዚህ መመልከት ያለባችሁ ከዛ በኋላ ያለውን ነገር ነው። you have to be aware of what's at the end ነው። አንዳንዴ ሾርት ሳይትድ እንሆናለን። አሁን እዚህ እየሰራን ያለውን ነገር እዚህ ጋር ፔኑን እንመለከትና ኢን ዘ ፊውቸር የምናገኘውን ጥቅም እንረሳና በአንዴ እንሰላቻለን። ስለዚህ ይህ ነገር ባባርክ ሁሌም ቢሆን ጥቅም አለው ጥሩ ልማዶች እና ይህን ነገር ለመመልከት ሞክር። ኤንድ አሰሰርድ ሩቲን ነው። ሩቲን ደግሞ አእምሯችሁ የሚሰራበት አንድ ህግ አለኝ ደግሞ ዘ ሎው ኦፍ ሌስ ኢፎርት ነው። ዘ ሎው ኦፍ ሌስ ኢፎርት ምንድን ነው? አእምሯችሁ ማድረግ የሚፈልጋቸው ነገሮች በጣም ቀላል ነገሮች ናቸው። ስለዚህ ልማዶቻችሁን በመጀመሪያ ሲገነቡ ማድረግ ያለባችሁ ነገር ይሄን ነው። ቀላል አድርጓቸው። ኢቨን አንድ ህግ ይወስዳል ከዚህ ጋር የሚላል ዘ 2 ሚኒት ሩል የሚባል ማለት ነው። ይህም አንድ አክቲቪቲ 2 ደቂቃ ብቻ ማድረግ የሚጠበቅብን ነው። ይህን ስላችሁ ኦፍኮርስ 2 ደቂቃ በጣም ትንሽ ነው፣ ግን 2 ደቂቃ ማድረግ ከቻላችሁ ከዛ በኋላ ማቀጠሉበት ምክንያት የለም። ያቺ የመጀመሪያው ስቴጅ ናት የምትከብደው። ገባችኋል? ዘ ፈርስት ስቴፕ ኢዝ ኦልዌይዝ ዘ ሃርደስት ይባላል። የመጀመሪያው ስቴፕ ሁሌም ከባዱ ነው። ይህን ስቴፕ ፓስ ካደረጋችሁ በኋላ በጣም ቀላል ነው። ከዛም በኋላ ደግሞ ያለው ነገር is going to be very easy። 2 ደቂቃ ጀምራችሁ 20 ደቂቃ ልታጠኑ ትችላላችሁ፣ ልታነቡ ትችላላችሁ፣ ስፖርት ልትሰሩ ትችላላችሁ። ስለዚህ እንደዚህ አድርጉልኝ። በሁለተኛ ላይ ደግሞ እዚሁ ግል እንዳለን ፍሪክሽን ይኖሩ ነው። ቀላል ከሆነ እንደምታደርጉት ሁላ ከባድ ከሆነ ደግሞ አታደርጉትም። ስለዚህ መጥፎ ልማዶቻችሁን ከባድ አድርጓቸው። እነዚህ ነገሮች ጋር ሂዳችሁ ለመሄድ ሂዳችሁ ለማድረግ ሂዳችሁ ለመከወን እንዲከብዳችሁ አድርጉ። ፍሪክሽን ጨምሩበት። ምናልባት ስልክን አጠገብ አድርገህ የምትሸገር ከሆነ ስልክን ወስደህ ሌላ ክፍል ውስጥ አድርገህ ቁምሳጥን ውስጥ ከተህ ልብስ ውስጥ ከተህ አስቀምጠው። ዴምስሊ የሚሰማ ነገር ምንድን ነው? እዛ ድረስ ሂደህ ከፍተህ ያውላ ነገር ማድረግ አትፈልግም። ጣጣ ነው የሚሆንብህ። ስለዚህ ጀስት ፍሪክሽን ጨምሩበት። ኤግዛምፕል ጀስት እንድትረዱ ነው። ግን ፍሪክሽን ይኖሩ። አንድ ነገር መጥፎ ልማድ ማድረግ ካልፈልጋችሁ ከሱ ጋር ተቃራኒ የሚሄድ ነገር ጨምሩበት። ይከብዳችሁ፣ ያተግባርባችሁ ለማድረግ ይከብዳችሁ እና ይህን ከጨረስን ደግሞ በቀጣይ ደግሞ ያለው ሪዋርድ ነው። ሪዋርድ እንዳልኳችሁ ነው። ያ ኢስታብሊሽ የተደረገው ነገር ፐርማነንት የሚያደርገው ነገር ሪዋርድ ነው። ችግሩ ምንድነው? ጥሩ ልማዶች ፍሬያቸው በጣም ቶሎ አይበቅልም፣ ቶሎ አይፈሩም። ቆይቶ ነው ፍሬያቸው የሚታየው። ዛሬ አንድ ችግኝ ቢተክሉ ይህ ችግኝ ደግሞ መጥፎ ልማድ ቢሆን በአንድ ቀን ውስጥ ነው አድርጎ የምትመለከቱት። ጥሩ ልማድ ግን ብትተክሉ የዛሬ 10 ዓመት ምን ላትመለከቱ ትችላላችሁ። እና የሚደብረው ነገር ደግሞ ይሄ ነው። ጥሩ ልማዶች ውጤታቸው እዛው አይታይም። ለዛም ደግሞ ሪዋርዳቸውን አይታችሁ እንደ ልማድ ኢስታብሊሽ ማድረግ ይከብዳል። አፉ እይታ ምንድነው? ዋን ሀቢት ትራከር ይኖራችሁ ነው። ሀቢት ትራከር ማለት ሀቢታችሁን ጽፉና በእነዚህ ሀቢቶች ስር ቀን ጽፈላችሁ አክቲቪቲዎችን ስታደርጉ ክሊክ ታደርጋላችሁ፣ ራይት ታደርጋላችሁ። ካላደርጋችሁም በተቃራኒ ማለት ነው። ይህም ፈጥሮ ምንድነው? እነዛን 3 ነገሮች አንድ ላይ ያደርግላችኋል። ቪዥዋል በሆነ መንገድ ማለትም ኪውን ክሬቪንግ እንዲኖር ያደርጋል። እናም ደግሞ ሪዋርድ እንዲኖር ያደርጋል። እናም ጀስት ትራይ ኢት አውት፣ ሞክሩት። በዋናነትም ደግሞ መጽሐፉን አንብቡት። እናም ጊቭ ሚ ዮር ሆነስት ኦፒኒየን ኦን ዚስ ቪዲዮ ኦን ዘ ቡክ ኤኒቲንግ ኮሜንት ላይ ጻፉልኝ። ለማንበብ ሞክራለሁ በቻልኩት ጊዜ ማለት ነው። እስካሁን ለተከታተላችሁ ሰዎች በጣም እጅግ በጣም አመሰግናለሁ። ቻው ቻው።